ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምሰራላችሁ ምግብ ቱና ነው። ቱና ከሩዝ ጋር ነው። ዘይቴ እንደዚህ ጨምሬያለሁ። ሽንኩርቱን ጎረድ ጎረድ ነው ያደረኩት ከቲማቲም ጋር ይመስላል ብዬ ሽንኩርቴን እንደዚህ እያበሰልኩኝ እዚህ ጋር ያዘጋጀሁት የቅመም አይነት ማንጎ በዚህ መልኩ ቆራንጬ አዘጋጅቻለሁ። ትንንሽዬ ማንጎ፣ ነጭ ሽንኩርት አለኝ፣ ቶሜት እንዲሁም ቶሜት ሶስ ድብዝ እና የፊሽ ቅመም፣ የሰመች ቅመም፣ እንደዚህ አይነት ቅመም እጠቀማለሁ እና በተጨማሪ የቴምር ውሃ፣ ቴምሩን ዘብዝፌ ውሃውን ጨምቄ አብሬ ያቁላላለሁ ማለት ነው። አብረን እንስራ። ሽንኩርቱ በዚህ መልክ በስሎልኛል። ያዘጋጀሁትን ማንጎ፣ ትንሿን ማንጎ ማለት ነው፣ አብሬ ከሽንኩርት ጋር አበስላለሁ። ኮምጠጥ ብሎ ለቱናው ቆንጆ ጣዕም ይሰጠናል ማለት ነው። አብሬ ጠብሰዋለሁ። ከዚህ ጋር በዚህ መልኩ ሩዝ አዘጋጅቻለሁ። ሽንኩርቴ በስሎልኛል። ሽንኩርቴ በደንብ በስሏል ከማንጎ ጋር። ቶሜት ሶስ እና ማርጅን ቶሜት አንድ ላይ አበስላለሁ። ቲማቲሙና ሽንኩርቱ በዚህ መልኩ በስሎልኛል። ያዘጋጀሁትን ቅመም እጨምራለሁ። ፍልፍል አስዋድ ያው አስፈላጊ ነው። ፍልፍል አስዋድ ጨምሬያለሁ። እርድ ለከለር ነው። ቱናው ምንም መብሰል ስለማይፈልግ ሽንኩርቱንና ቲማቲሙን በደንብ እዚሁ አብስዬ ከጨረስኩ በኋላ መጨረሻ ላይ ነው ቱና መጨምረው። እና ይሄኛውን የቴምሩን ውሃ ከሽንኩርቱ ጋር ነው ጠብ እያደረኩኝ አበስለዋለሁ ማለት ነው። ወደ ተመልካቾቼ ቱናዬን ከፍቼ በዚህ መልኩ አዘጋጅቻለሁ። እንዳይፈርስ እሳቱን ቀነስ አድርጌ እንዳይፈርስብኝ በጥንቃቄ ትንሽ ጣዕምን እንዲወስድ ከሽንኩርቱ ጋር ከቁሌቱ ጋር ከአብላላቱ በኋላ ሩዝ ኦልሬዲ የተዘጋጀ ነው። በዚህ መልኩ የተዘጋጀ ነው። አንድ ላይ ቀላቅሎ ማዘጋጀት ማቅረብ ነው ማለት ነው። በጣም ያምራል። ከለሩ ያምራል። ጣዕሙ በጣም ይጣፍጣል። ማንጎ አሳምሮታል በጣም። ሞክሩት። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ወደ ተመልካቾቼ ሩዙም የበሰለ ምንም እሳት የማይፈልግ ስለሆነ በሙቀቱ ብቻ በደንብ ይብላላልኛል። ሁለት ከለር ይዞልኝ እንዲወጣ ከስር ትንሽ ሩዝ አደርጋለሁ። ከዛ በመሃል ሁለት ከለር ይዘልኛል። እንደምትመለከቱት ተመልካቾቼ ቱናው አልፈረሰም፣ እንዳለ ነው። አይፈርስም ማለት ነው። ቱናው መኖሩ ያስታውቃል።
ከሩዙ ጋር የሶሱን ጣዕም በደንብ እንዲወስድ በመሀል እያስገባው ሩዙን ጨምራለሁ ማለት ነው። ይህን ይመስላል ማለት ነው የዛሬው ቱናችን። እንደምታዩት 2 ከለር ይይዛል። በጣም የሚያምር ከለር ነው። ጣዕሙን በጣም ይጣፍጣል። ትወዱታላችሁ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሻሎም